በየሳምንቱ በመላው ኢትዮጵያ በሺዎች የሚቆጠሩ ሰዎች ደማቸውን ከሚያጸዱ ማሽኖች ጋር ተያይዘው በሆስፒታል ወንበሮች ላይ በጸጥታ ሰዓታትን ያሳልፋሉ። አንዳንዶች ይጫወታሉ፣ ሌሎች ይጸልያሉ፣ ሌሎችም ይተኛሉ። በየተወሰኑ ቀናት የሚያደርጓት ይህች የ4 ሰዓት ቆይታ ለብዙዎች የህይወት መስመራቸው ነው። እነኚህ ግለሰቦች ከዓመት ውስጥ ወደ 1 ወር ገደማ የሚሆነውን ከማሽን ጋር ተያይዘው ያሳልፋሉ። የምናወራው ስለ ኩላሊት እጥበት ወይም ሄሞዲያሊሲስ ነው። የኩላሊት ድክመት ላለባቸው ሰዎች የጊዜያዊ ህይወት አድን ህክምና። ስር ለሰደደ የኩላሊት ድክመት ፈዋሽ አይደለም፣ ግን እድሜን ይሰጣል፣ ጊዜን ይገዛል። ለእነኚህ ታካሚዎች አቅም ኖሯቸው ንቅለ ተከላ እስኪያደርጉ ድረስ ህይወት ጋር የሚያደርጉት ድርድር ነው። በኩላሊት ድክመት ምልክት ሳያሳይ በድንገት ይከሰታል። ዋነኛ መንስኤ ተደርገው የሚጠቀሱት ከፍተኛ የደም ግፊት፣ ቁጥጥር ስር ያልዋለ የስኳር በሽታ፣ ተደጋጋሚ የኩላሊት ኢንፌክሽን፣ ለኩላሊት መርዛማነት ያላቸው መድኃኒቶች፣ ባህላዊ መድኃኒቶችን ለረዥም ጊዜ መጠቀም፣ እንዲሁም ያልታከመ የኩላሊት መቆጣት ወይም ግሎሜሩሎኔፍራይተስ ናቸው። ከምልክቶቹ ጥቂቶቹ የእግር የፊት ወይም የእጅ እብጠት፣ ማቅለሽለሽ፣ ማስታወክ፣ ከባድ ድካም፣ የምግብ ፍላጎት ማጣት፣ የሽንት መጠን መቀነስ፣ የትንፋሽ ማጠር ናቸው። እነኚህ ምልክቶች የታዩ ሰዓት ላይ የኩላሊት ተግባር ቀድሞውኑ ከመደበኛው ከ15 በታች ሊሆን ይችላል። የአንድ ሰው ኩላሊቶች ስራቸውን እንደ ወትሮ መስራት ሲያቅታቸው፣ ደምን ማጥራት ሲሳናቸው እነሱን ወክሎ የሚሰራ ሰው ሰራሽ ኩላሊት እንጠቀማለን። ይህ የኩላሊት እጥበት ማሽን ወይም ሄሞዲያሊሲስ ይባላል። ይህም ማሽን ኩላሊቶች እንደሚያደርጉት ከደም ውስጥ ቆሻሻን፣ ጨውን እና ከመጠን በላይ ፈሳሽን ያስወግዳል። ይህ ኩላሊትን የሚተካ ጊዜያዊ ኩላሊት ሆኖ ያገለግላል። እንዴትስ ይሰራል? አንደኛ፣ ከደም ዝውውር ጋር የሚገናኝበት የደም ስር ተመርጦ በዛ ግራፍት ወይም ካቴተር ይገባል። ፌስቱላም ሊሰራ ይችላል። ይህንን መገናኛ ተጠቅሞ ደም ከታካሚው ወደ እጥበት ማሽኑ በቧንቧዎች አድርጎ ይገባል። ማሽኑ ውስጥም እንደገባ ማጣሪያ ወንፊቶችን ያልፋል። እነኚህ ማጣሪያ ወንፊቶችም ደምን ያጣራሉ። በደም ውስጥ መርዞችን፣ ቆሻሾችን፣ ተረፈ ምርቶችን ያስወግዳሉ። የተጣራውም ደም ወደ ሰውነት ይመለሳል። ይህ ሁሉ ሂደት 4 ሰዓት ይፈጃል። በአማካይ አንድ ስር የሰደደ የኩላሊት በሽታ ታካሚ በሳምንት 3 ጊዜ ደሙን በዚህ ማሽን መታጠብ ይኖርበታል። ታዲያ በዲያሊሲስ ወቅት አመጋገብ እጅጉን ከፍተኛ ሚና ይጫወታል። የምንመገበው ወደ ደም የሚገባ ነውና ደምን የሚያጣራው ኩላሊት ስለደከመ አመጋገብ ላይ ጥንቃቄ ማድረግ ያስፈልጋል። ምን ይመከራል? በፕሮቲን የበለጸጉ ምግቦች፣ እንቁላል፣ አሳ፣ ዶሮ የመሳሰሉ። በዶክተር እንደተመከረው መጠነኛ ፈሳሽ መውሰድ፣ ዝቅተኛ የፖታሲየም መጠን ያላቸው ምግቦች ለምሳሌ ፖም፣ ሩዝ፣ ዳቦ የመሳሰሉት። መደበኛ መድኃኒቶችን በተለይ የደም ግፊትና የፎስፌት መቆጣጠሪያ መድኃኒቶችን በአግባቡ መውሰድ። ሙዝ፣ አቮካዶ ወይም ድንች ውስጣቸው ከፍተኛ የሆነ የፖታሲየም መጠን ስላለ እነሱን ማስወገድ ይኖርቦታል። ከመጠን በላይ ጨው መመገብ የለቦትም። በባለሙያ ያልታዘዙ መድኃኒቶች፣ ከእጽዋት የተቀመሙ መድኃኒቶች ለኩላሊት መርዛማነት ሊኖራቸው ስለሚችል እነሱንም ማስወገድ ይኖርቦታል። እንዲሁም የሚበሏቸው የሚጠጧቸው ነገሮች ንጽህናቸው የተጠበቀ መሆን ይኖርበታል። የኩላሊት በሽታ በሰውነት ላይ ብቻ ሳይሆን በአእምሮ ላይም ተጽዕኖ ያሳድራል። የመንፈስ ጭንቀት፣ ፍርሃትና ብስጭት የተለመዱ ናቸው። ታካሚዎች በማሽን ውስጥ እንደተያዙ በሌሎች ላይ ጥገኛ እንደሆኑ ወይም የወደፊት ተስፋቸው የመነመነ ሆኖ ሊሰማቸው ይችላል፣ ይጨንቃቸዋል። ለዚያም ነው የስነ ልቦና ድጋፍ የሚያስፈልገው። ይህ ድጋፍ ከቤተሰብ ከጤና ሰራተኞችና ከማህበረሰቡ እጅጉን አስፈላጊ ነው። እንደ መጎብኘት፣ ማዳመጥ ወይም እርዳታ መስጠት ያሉ ቀላል ድርጊቶች በተስፋ መቁረጥና በሚያለመልም ተስፋ መካከል ልዩነት ያመጣሉ። ያስተውሉ። መከላከል ቁልፉ እርምጃ ነው። ኩላሊቶን እንዴት መከላከል እንደሚችሉ ለማወቅ ከዚህ በፊት የለቀቅነውን ቪዲዮ ይመልከቱ። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህም መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።